እንደዚህ አይነት ፍጥረታትን መንገድ ላይ ወይ ደግሞ በስራ አጋጣሚያቸው የምታገኟቸው ከሆነ ኢሚዲየትሊ ከዛ ቦታ መጥፋት መቻል አለባችሁ። እንዳትቀርባቸው፣ ከቀረባችሁ ወዲያውኑ ከዛ መጥፋት መቻል አለባችሁ። ምክንያቱም እነሱ ላይ የምታፈጡ ከሆነ እነሱ ታርጌት ነው የሚያደርጉ ጮርናቅ። እነዚህ ፍጥረታትም አንካኒ ቫሊ ተብሎ ይታወቃሉ። እንደምታዩቸው የሰው ልጅ ነው የሚመስሉት፣ ግን አካኩናቸው ወይ ደግሞ ላይክ ያላቸው ኢቭን ፊዚካል ራሱ ከሰው ልጅ በጣም የተለየ ነገር ነው ማለት ነው። ላይክ ወደፊት ነው የሚሮጡት፣ ግን ፊታቸው ወደኋላ ነው። ብቻ ያስፈራሉ። ሰው እነዚህ ነገሮች አንካኒ ቫሊ የተባሉበት ምክንያቱም እንደ ሮቦት ስለሚሄዱ ነው፣ ወይ ደግሞ እንደ ሮቦት አክት ስለሚያደርጉ ነው። በነገራችን ላይ እንደዚህ አይነት ነገር እናንተም ገጥማችሁ ሊሆን ይችላል። ላይክ እናንተ የምታውቁ የሚመስሏችሁ ሰዎች መንገድ ላይ ኬፕ ምናምን አድርጎ ሰላም ምናምን ስትሏቸው ዝም ብሏችሁ አያውቁም፣ ወይ ደግሞ ላይክ የሆነ ዊርድ አክት ምናምን አሳይቷችሁ አያውቅም። እነዛ ነገሮች ሊሆኑ ይችላሉ። ኤኒዌይስ ፎሎ፣ ኮፒ ሊንክ እንዳይረሳ። ሁላችሁንም ወዳችኋለሁ።